ሰላም ሰላም ውድ ተማሪዎቻችን፣ ይህ ለርኒቤ ነው። ሞራል ኢቲክስ ፍሬሽማን እንማራለን ማለት ነው። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትተባበሩን እየገለጽን ወደ ትምህርታችን እንሄዳለን ማለት ነው። አሁን ሁሉ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሱ። ሞራል ኤንድ ሲቲዝንሺፕ ኤዱኬሽን ሞጁል የተዘጋጀላችሁ ሞጁል አለ። ይህንን እንጀምራለን ማለት ነው። እስቲ ዩኒት ዋን እንጀምራለን። ዩኒት ዋን አንደርስታንዲንግ ሲቪክ ኤንድ ኢቲክስ የሚለውንም ጀምሮ ሰው ይህንን እናልፈውና ኢንትሮዳክሽኖችንም እናልፋቸውና ከቻፕተር ዋን ከሚለው እንጀምራለን። አንደርስታንዲንግ ሲቪክ ኤንድ ኢቲክስ ከሚለው እንጀምራለን። አሁን ሲቪክ ኤዱኬሽን ምን ማለት እንደሆነ እንጀምር። ሲቪክ ምን ማለት ነው? ሲቪክ ሲንስ ሂውማን ቢንግ ኢዝ ሶሻል አኒማል ኤንድ ኩድ ኖት ሊቭ አሎን ሂ ኦር ሺ ሃዝ ቱ ሪስፔክት ሰርቴን ፋንዳሜንታል ፕሪንሲፕልስ ኤንድ ቫሉስ ቱ ሊቭ ቱጌዘር ኤንድ ዊዝ ሂዝ ኤንድ ሄር ፌሎ ቢንግስ ኤንድ ኮንስኩዌንትሊ ቢልድ ፒስፉል ሶሳይቲ ኤንድ ሊድ ፐርፐስ ላይፍ is a John Stuart Mill describes as a progressive and a peaceful setting societies in a given society as far as that society develops qualities of its member and generates and citizens. ምንድን ነው የሚለው? ሲቲዝንሺፕ ብለን የምንጠራው በማህበረሰብ ውስጥ ያሉ ፕሪንሲፕሎች አሉ ወይም ደግሞ ህጎች እና መርሆች አሉ ማለት ነው። እነዛን ህጎች እና መርሆች እንደ መብትና እንደ ግዴታ ተደርጎ ይቀመጣሉ። ያንና መብትና ግዴታችሁን የምታውቁበት፣ ሪስፖንሲብል ማለት ኃላፊነት፣ ዲዩቲዎችን ወይም ግዴታዎቻችን የምናውቅበት ሜትር ነው ሲቪክ ኤዱኬሽን ተብሎ የሚጠራው። ጆን ስታርት ሚል ስለ ሲቪክ ኤዱኬሽን ያለው ነገር አለ በ1972 ዲስክራይብ እንዳደረገው ማለት ነው። ፒስፉል ሴቲንግ ኦፍ ሶሳይቲ፣ ሰላማዊ ማህበረሰብ ለመገንባት ሰዎቹ ምን መሆን አለባቸው? ኳሊፋይ መሆን አለባቸው። ስለዛ ነገር በግልጽ የሚያውቁ ስለ ሲቪክ ወይም ስለ ስነ ዜጋነት ምን ምን ባህሪ አለ፣ ህጎቹ ምንድን ናቸው፣ መብታችን ምንድን ነው ብለው የሚያውቁ ሰዎች ከሆኑ፣ ኳሊፋይ የሆኑ ሰዎች ካሉ ሰላም እየሰፈነ ይሄዳል ብሎ ነው የሚናገረው ጆን ስታርት ሚል። ይህ ማለት ህዝቡ ስለ ሲቪክ ኤዱኬሽን የሚያውቅ ከሆነ ጥራት አለው ማለት ነው። ያ ደግሞ ጥራት ያለው ህዝብ ከኖረ ደግሞ ፒስፉል ሴቲንግ ይኖራል ወይም ደግሞ ሰላም እየደረጀ ይሄዳል ማለት ነው። አርስቶትል ደግሞ በ1955 እንደተነገረው ከሆነ የአርስቶትል እንትን ነው አድ የተደረገ ነው ከ1955 ላይ ማለት ነው። also added that citizens of state should always be educated to sweet constitution of a state. ምንድነው ይሄ? ህገ መንግስቱን ማስተማር አለብን። ስዊት ማለት ማስተማር፣ ማወቅ፣ መረዳት ማለት ነው። ያንን ህገ መንግስት በምናስተምርበት እና በምናሳውቅበት ጊዜ ህጉን ስናስተምራቸው ህዝቡ ቀጥታ ወደ ምን ይሄዱልናል? ወደ ስነ ዜጋና ስነ ህብረት ወይም ህብረተሰብ ይገባሉ ማለት ነው። ይገባቸዋልም ይረዳሉ። 1955 ሲል ቀናው ለማለት ነው እንጂ አርስቶትል በቢሲ ወይም በቢፎር ክራይስት ውስጥ የነበረ ሰው ነው ተብሎ ቢታሰበው ማለት ነው። ግን ያው ጥናቱ የተካሄደው በ1955 ነው። accordingly creating a good citizens has been to the prior concern of many states including Ethiopia. This because good citizens are made not born. good citizen ለመፍጠር ምንጊዜም ቅድሚያ መስጠት አለብን። ጥሩ ዜጋ ሲኖር ጥሩ ሰላም፣ ጥሩ ደስታ፣ ጥሩ የሆነ ደግሞ ሀገር ይኖረናል ማለት ነው። ይህንን ለመፍጠር ነው ፔሪየር የተባለው ወይም ደግሞ ቅድሚያ ሊሰጥ ይገባል። ፔሪየር ማለት ቅድሚያ መስጠት ማለት ነው። ለዚህ ነገር ቅድሚያ ተሰጥቶ እየተሰራበት ያለበት ምክንያት ለዚህ ነው። ጥሩ ዜጋ ሲኖረን፣ ጥሩ የሆነ ማህበረሰብ ሲኖረን፣ ስለ ህግና ስለ ሞራል ህግ የሚያውቅ ሰው ካለ ያንን እንዳያደርግ መብቱን የሚያውቅ ከሆነ መብቱን ተጠቅሞ እንዲኖር፣ እንዲሁም ደግሞ ግዴታውን የሚያውቅ ከሆነ ግዴታውን ተጠቅሞ የሰውንም የራሱንም ህግ እንዲጠብቅ ያደርጋል። ያ ደግሞ ሰላምን
እያስፋፋ ይሄዳል ማለት ነው። ለዛ ነው ፔሪየር የተባለበት ምክንያት ቅድሚያ መሰጠት ያለበት ነው እና ይህም የሆነበት ምክንያት ከዚህ በፊት አልተፈጠረም ነበር ወይም ቦርን አልተደረገም። ስለ ህግ ተምሮ የሚወጣ ሰው የለም። ማለትም አሁን ለምሳሌ አንድ ማህበረሰብ ውስጥ ሲወለድ ወላጆቹ ስለ ህግ የማያውቁ ከሆነ ስለ ህግ አስተምሮት የማያውቅ ከሆነ እያደገ በሚመጣበት ጊዜ ያንን ህግ ሳያውቅ ነው የሚኖረው ማለት ነው። ግን ወላጆች አስተምሮት ሲያሳድጉት ግን ህጉንም እየተረዳ ይሄዳል፣ ሰላም እየሰፈነ ይሄዳል ማለት ነው። ለዛ ነው ጉድ ሲቲዝንስ እስካሁን ምን አልደረገም፣ ኖት ቦርን አልተወለዱም። ከዚህ በፊት የነበሩት ወላጆች አላስተማሯቸውም ለማለት ነው። ስለዚህ ይህንን ዲስክሪፕሽን በአእምሯችሁ ያዙ ነው የምንለው። ሌላው በተለያዩ ሀገራት የተለያየ ስያሜ ያለው ይሄ ሲቪክስ ኤዱኬሽን ተብሎ የሚጠራው ለምሳሌ ራይት ኤዱኬሽን በደቡብ አፍሪካ ይጠራል። ራይት ኤዱኬሽን ተብሎ ነው የሚጠራው። በሲቲዝንሺፕ ኤዱኬሽን ደግሞ በአሜሪካ እና በጀርመን ነው የሚሰጠው። እንደዚህ ተብሎ ስም ልዩነት ነው እንጂ አተገባበሩ ላይ አንድ አይነት ናቸው። ሲቲዝንሺፕ ኤንድ ካራክተር ኤዱኬሽን ደግሞ በሲንጋፖር ነው የሚሰጠው። ሲቪክ ኤንድ ኤቲካል ኤዱኬሽን ደግሞ በእኛ ሀገር ኢትዮጵያ ውስጥ ይሰጣል ማለት ነው። ሲቪክ ኤንድ ኤቲካል ኤዱኬሽን ከስር መሰረታችሁ ጀምሮ ነው እየተማራችሁ በተመጡት እንደ 6ኛ 5ኛ ክፍል ስነ ዜጋ ምናምን ተብላችሁ ስነ ህብረት ተብላችሁ ትማራላችሁ። ከዛ ላይ ያደጋችሁ ስትመጡ ወደ እንግሊዝኛ ሲለወስ ሲቪክ ኤንድ ኤቲካል ኤዱኬሽን ተብላችሁ ትማራላችሁ። ይሄ በኢትዮጵያ ውስጥ የሚሰጥ ነው። እነዚህ ጠቅመዋል ነው ጀስት ፊው ኤግዛምፕልስ አስ ፋውንድ ኢን ዘ ሊትሬቸር ይላቸዋል። እነዚህ የተዘረዘሩት እንደ ምሳሌ ናቸው። የነ ደቡብ አፍሪካ፣ አሜሪካ፣ ጀርመን፣ ሲንጋፖር እና የኛ ኢትዮጵያ እንደ ምሳሌ መውሰድ ትችላላችሁ ማለት ነው። እና የሚሰጥበት ዘዴ ነው አሁን የነገራችሁ። ዘ ሞስት ሴትድ ዴፊኒሽን ኦፍ ሲቪክ ኤዱኬሽን ኤዱኬሽን ኢዝ ስታዲስ about the right and the responsibility of the citizens of political organized group of the people. Different writers defined as many way ይለናል። ይችን ፓርት ከያዛችሁ በጣም ብዙ መሄድ አይጠበቅባችሁም። ያን ያህል እንትን አያስፈልጋችሁም። ይሄ ፓርት ሲቪክስ ምን ማለት ነው ለሚለው ሲቪክስ ኤዱኬሽን ምን ማለት ነው ለሚለው ይኸው በአጭሩ ተገልጿል ማለት ነው። ይሄ ነው ዋናው ፓርት ማለት ነው። ሶ ምን ማለት ነው እዚህ ጋር ሲቪክስ ኤዱኬሽን መብትንና ሪስፖንሲቢሊቲ ወይም ኃላፊነትን ማድረግ ያለብን ነገርና መብትን ያስተምራል። ስተዲስ ያደርጋል፣ ያስተምረናል ማለት ነው። ለህዝቡ ፖለቲካል ላይ በተለይ ፖለቲካል ላይ አክቲቭ ፓርቲሲፔት እንድንሆን እንዲህ ይረዳናል። እንዲሁም ደግሞ ህግና መብትን ያስተምራል ማለት ነው። ይሄ የሲቲዝን የሲቲዝን አልኩኝ፣ በሌላው ሲቲዝንሺፕ ነው የሚባለው። በእኛ ግን ሲቪክ ኤዱኬሽን ምን ማለት ወይም ደግሞ ሲቪክስ ምን ማለት እንደሆነ ያስተምራቸዋል ማለት ነው። እና በተለያዩ መንገዶች ተገልጸዋል። በነ ፓትሪክ በዩኤንዲፒ ብለን ምንጠራዋለን ዩናይትድ ኔሽን ዲቨሎፕመንት ፕሮግራም 2004 ላይ የተናገሩት አለ አግረዋል። 1982 በጣም ብዙ ከዚህ በላይ ያሉ ግን ለእናንተ ቢጠቅማችሁን ያስቀምጡላችሁ ማለት ነው። እነሱን ያው በትንሹ ኦቨርቪው አድርጋችሁ እለፉት። ዋናው ግን የሚጠቅማችሁ ራይትስ ኤንድ ሪስፖንሲቢሊቲ ኦፍ ፖለቲካል ኢን ግሩፕ ኦፍ ፒፕል ስተዲ የሚያደርግ ማለት ነው ሲቪክስ ይባላል ማለት ነው። እሱን ካወቃችሁ በቂ ነው ማለት ነው። ሌላ ሚኒማል ኮንሴፕት እና ማክሲማል ኮንሴፕት የሚባል ነገር አለ። ሚኒማል ኮንሴፕት ማለት ነው፣ ማክሲማል ኮንሴፕት ማለት ነው። ባጭሩ ሚኒማል ኮንሴፕት ሲባል በትንሽ ቦታ ተወስኖ የምንማረው ነው። ማክሲማል ግን ሰፋ ተደርጎ ወደ ተግባራዊነት የሚቀየርበት ነው። ኮንሴፕት ማለት ኮንሴፕት ተብሎ ሲጠራ የሚሰጥበት መንገድ ማለት ነው። ሲቪክስ የሚሰጥበት መንገድ በተለያዩ መንገዶች ናቸው። አሁን ለምሳሌ ሚኒማል ሲባል ቲቺንግ ቤስድ ሊሆን ይችላል፣ ሆል ክላስ ቲቺንግ፣ ኤግዛሚኔሽን ቤስድ አሳስመንት ሊሆን ይችላል። ማለትም ክፍል ውስጥ ገብታችሁ የምትማሩት ትምህርት ነው። ቲዎሪቲካል ወይም ደግሞ በትምህርታዊ ደረጃ ነው የምትማሩት ማለት ነው። ተግባር የሌለው ግን ህጉን እንድታውቁ የምትማሩበት ፓርት ነው። ክፍል ውስጥ ገብታችሁ አስተማሪ የሚያስተምረው ፈተና የምትፈተኑት፣ እንዲሁም ደግሞ ሁሉም ክላስ ውስጥ ሆናችሁ ተወያየታችሁ የምትማሩት ነገር ነው ማለት ነው።
ስለዚህ ይሄንን ነው እንትን ሚኒማል ኮንሴፕት ብለው የሚነግራቸው ማለት ነው። ማክሲማል ኮንሴፕት የሚባለው ይሄን ወደ እውቀት ትቀይሩታላችሁ። ያንን ነገር እናንተ አናላይዝ ታደርጋላችሁ፣ ወደ ቫሊዩ ትቀይሩታላችሁ፣ ወደ ወግ፣ ስርዓት፣ ስኪልስ፣ ወደ ተግባር መለወጥ ማለት ነው። ስለዚህ ወደ ተግባር ስለውጡ ደግሞ ማክሲማል የሆነ ያ ኮንሴፕት ማለት ነው። ምክንያቱም ዋናው ቲዮሪ ብቻ ምንም አይጠቅመንም። ቲዮሪውን ተምረን ህጉን ካወቅን በኋላ ያንን መብትና ግዴታችን ካወቅን በኋላ ወደ መፈጸም ወደ ተግባራዊነት ወይም ኢምፕሊሜንቴሽን መሄድ ነው ያለብን ማለት ነው። ያ ደግሞ ማክሲማል ኮንሴፕት ይባላል። ይሄ ሚኒማል እና ማክሲማል የሚሆኑ ኮንሴፕት መለየት ትችላላችሁ ማለት ነው። ሶ 1.3.2 ዘ ዴፊኒሽን ኤንድ ኔቸር ኦፍ ኤቲክስ ኤንድ ሞራሊቲ የሚለውን በቀጣይ ክፍለ ጊዜ ደግሞ እንቀጥልላችኋለን። ይህ የፍሬሽማን ዩኒት 1 ሞራል ኤቲክስ ነው ማለት ነው። እናመሰግናለን። ላይክ፣ ሰብስክራይብ